OMG የኔ ቆንጆ አንድ ቆንጆ ቃል ልንገርሽ። አትንገሪ። ባይ ዘ ዌይ ቫላንቲኖ ነው የተቀበሉት። ወደድሽው? ምን ይመስላል? ስራ የለህም እንዴ? እምታሞግሷት ያቺ መከመከም አለች የምትሏት መንገዱን አሳዩኝ እስኪ እኔም ልፈልጋት ይላልተሮች ስራማ አለኝ። ስራዬ ምን መሰለሽ? ይኸውልሽ እዚች ጋር አለች አይደል? ቀቀኝ ወደዛ። መቼም እናቷ አራዳ ፍቅር የገባቸው አባቷ አራዳ ሀገር ያወቃቸው። ታዲያ ምን ያደርጋል ፋራናት ልጃቸው የተባለው ላንቺ ነው አይደል? እሺ ዱርዬ አንቺ ብቻ ኑኒ ለኔ አንቺ ለኔ ነው የምለው ለኔ ነው በድጋሚ እንገናኛለን ብዬ ተስፋ አደርጋለሁ። ቆንጆዋ ፋራ አንተ ምን እሺ ነው ጀዋሉን ከበላ በኋላ ዝም ጭጭ ምትል? ሚኪ ስልኩ የሚሸጥ አይደለም የሚመለስ። ኧረ እባክህ ከመቼ ጀምሮ ነው የተበላ ስልክ ጀዋል የሚመለሰው? ነገርኩህ እኮ። እንዴ ምኑን ነው የምትነግረኝ? አንተ ሌባ! የኔ ቆንጆ መቼስ ናፍቆቴ አሰቃይቶሽ መሆን አለበት እዚህ ድረስ የመጣሽው። እሺ አትንካኝ። ስልኬን አምጣው መጀመሪያ። መጀመሪያ ተረጋጊ፣ ከዛ ሰጥሻለሁ። አልረጋጋም፣ አምጣልኩ እኮ። አንቺ ምን እሺ ነው የምትፈጣጥኝው? አሳሳች። እሺ ሰጥሻለሁ፣ ግን ደግሞ የምሰጥሽ በአንድ ነገር ከተስማማን ብቻ ነው። በገዛ ስልኬ ስምምነት አልተስማማንም ማለት ነው። እንሂድ። እሺ ምንድነው? ይኸውልሽ ነገ በዚህ ሰዓት እዚህ ቦታ ላይ እፈልግሻለሁ። ካልሆነ ስልክሽን አታገኘው። ቆንጆዋ ፋራ ታዲያ አደራ ሰዓት ይከበር። አንቺ ብቻ ኑኒ ለኔ ዛሬማ ማጅራቱን ይዘን ነው ለፖሊስ የምንሰጠው። እባክሽን ተረጋጊ፣ መጀመሪያ ስልኬ ልቀበል። Respect your Ethiopian ladies because we are polite, conscious and ambitious. And I know that you have no precious kind of culture. ጩና ያሙሻል እንዴ? አላመመኝም፣ ደህና ነኝ። ጩና ማንች በጥፊ መታች እንዴ? ደሞ ይሄን ከየት ሰማሽ? ከየትም ልስማ። ማን ስለሆነሽ ነው አንተ በጥፊ የምትመታ? ምን ሆነሻል አንቺ? ነኝ ማንንም በጥፊ አልመታኝም። ጩናዬ ጥፊ ብልሽ ጥፊ መሰለሽ? ውይ ጥፊ፣ ውይ ጥፊ። ጩናዬ ዛሬ ደግሞ ፀሐይ መስለሻል። እንዴት እንዳማረብሽ ጆዬ። ማን ነው ጥፊ? እንትን ልጅቷ እንዳታመልጠን እንሂድ ማለት ፈልጌ እኮ ነው ጩናዬ። እንሂድ። ኦፍ አሁን ይሄን ሰዓት መጠበቃችን ምንድን ነው ትርጉሙ? በቃ እንሂድ። ትንሽ ብቻ እንጠብቀው፣ ትንሽ። አቤት ማማ፣ ከስራ እየወጣው ነው። እሺ መጣሁ። እኔ የምልህ ጆዬ፣ ጩናዬ እንዴት ናት? ለጊዜው ደህና ናት። ይሄ ደግሞ ምን ማለት ነው? ጩና ጩና ምን መኪናው ሚኪ። ወይኔ ጆጂ፣ አሁን ሌላ ነገር ማሰብ አይቀርም። አሁን እሷን ተዋትና ስለ ጩናዬ ንገረኝ። ጆዬ ለምን ዝም ትላለህ? ንገረኝ እንጂ። ሚኮ ጩና ሁለቱን ኩላሊቷ ፌል አድርጓል። ምን? አይ ለምን አታናግረኝም? ምን አይነት ጸባይ ነው? ቆይ እንዲህ የምትጨናነቅ ከሆነ ለምን ስልኩን አንፖሾማ?
ይሄ በጭራሽ አይሆንም። ለምንድን ነው የማይሆነው? አይሆንም አልኩህ እኮ ሚኪ። ማሰብ አቁመሃል እንዴ? እኔ ወደዚህ ህይወት ተመልሼ መግባት አልፈልግም። ቆይ ለምንድን ነው ትንሽ ለመረዳት የማትሞክረው? እሺ በቃ ተረጋጋ። እኔ እኮ ከዚህ ውጪ ሌላ አማራጭ ስላልመጣልኝ ነው እንጂ እንዲህ እንድትሆን አይደለም። ኧረ ጆዬ እባክህ አውራኝ። እሺ እኔ ምን ላድርግ? ወይኔ ሚካኤል የማንም ዱርዬ መጫወቻ ነው። በቃ ተረጋጊ የኔ ቆንጆ። ለሱ ብለሽማ ቀንሽን አታበላሽ። እንዴት ተረጋጋ? ስልኬ መስረቁ ሳያስጨራሽ መንገድ ላይ ጥለኝ ይጠፋል። ቆይ እኔማ እሰራለታለሁ። ሲጀመር የዛኑ ሰዓት ነበር ጉሮሮን አንቀሽ መቀበል የነበረብሽ። የሆነ ነገርም አለ። ገና እሱ ማውራት ሲጀምር እኮ ናፊ የሚተሳሰረው። ምን? እሺ ጆዬ ይቅርታ። እንዴ ኧረ በጩና ይያለሁ ይቅርታ። ይኸውልህ ሚኪ፣ እንደዛ ያልከኝ ለኔ አስበህ እንደሆነ አውቃለሁ። ግን ደግሞ እኔ ያንን ህይወት አይደለም ተመልሼ ልገባበት ይቅርና ደግሜ ማሰብ እንኳን አልፈልግም። እና እባክህ ከዚህ በኋላ እንደዚህ እንዳትል። በቃ እሺ፣ ካቻውን ባቻላ አቻ የለመደኝም። እሺ አሁን አንድ ቦታ ደርሰህልኝ ትመጣለህ። እሺ የት ነው? ገርጂ ቢኤምኤ ፕላዛ ደርሰህልኝ ትመጣለህ። እዛ ደግሞ ምን አለ? እዛ ፎቅ ግራውንድ ስር ፎኔክሶም የሚባል ቤት አለ እና ባለፈው ከዛ ስትወጣ ይቻታለሁ። እዛ ነው መሰለኝ የምትሰራው። ቼክ አድርገህ ትነግረኛለህ። አቸስታይ ላይ ያራዳ ልጅ እኔ ምልሽ ጆይ፣ ቆይ ግን እዛ ምን አለ? ጥራት ያላቸው ኮንፈርቶች ነው ያሉት። ይመችሽ ያራዳ ልጅ። ደግሞ ለአንቺ አይደለም ገርጂ ሲሆንም ቢሆን እገባለሁ። ቶሎ ተመለስ። እመለሳለሁ።